ኦሪት ዘዳግም ምዕራፍ 5 ቁጥር 1 ሙሴም እስራኤልን ሁሉ ጠርቶ አላቸው፣ እስራኤል ሆይ እንድትማሯት በማደርግም እንድትጠብቋት ዛሬ በጆሮአችሁ የምናገራትን ሥርዓትና ፍርድ ስሙ። አምላካችን እግዚአብሔር በኮሬብ ከእኛ ጋር ቃል ኪዳን አደረገ። እግዚአብሔር ዛሬ በዚህ በሕይወት ካለነው ከእኛ ከሁላችን ጋር እንጂ ከአባቶቻችን ጋር ይችን ቃል ኪዳን አላደረገም። በተራራው ላይ በእሳት ውስጥ ሆኖ እግዚአብሔር ፊት ለፊት ተናገራችሁ። እኔ እግዚአብሔርን ቃል እነግራችሁ ዘንድ በዚያን ጊዜ በእግዚአብሔርና በእናንተ መካከል ቆሜ ነበር። እናንተ በእሳቱ ምክንያት ፈርታችኋልና ወደ ተራራውም አልወጣችሁምና። እርሱም አለ፣ ከግብፅ ምድር ከባርነት ቤት ያወጣችሁ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወድዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና አትስገድላቸው፣ አታመልካቸውም። የእግዚአብሔር የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። እግዚአብሔር አምላክ እንዳዘዘህ የሰንበትን ቀን ትቀድሰው ዘንድ ጠብቅ። 6 ቀን ስራ ተግባርህም ሁሉ አድርግ። 7ኛው ቀን ግን ለእግዚአብሔር አምላክ ሰንበት ነው። አንተ እንደምታርፍ ሎሌህና ገረድህ ያርፉ ዘንድ አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም በሬህም አህያህም ከብትህም ሁሉ በደጆችህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። አንተም በግብፅ ባሪያ እንደነበር ካስብ። እግዚአብሔር አምላካችን በጸናች እጅህና በተዘረጋ ክንድህ ከዚያ አወጣ። ስለዚህ እግዚአብሔር አምላክ የሰንበትን ቀን ትጠብቅ ዘንድ አዘዘ። እግዚአብሔር አምላክ እንዳዘዘ አባትህንና እናትህን አክብር። እግዚአብሔር አምላክ በሚሰጥህ ምድር ላይ ዕድሜህ እንዲረዝም መልካም እንዲሆንልህ አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራህ ላይ በሐሰት አትመስክር፣ የባልንጀራህን ሚስት አትመኝ፣ የባልንጀራህንም ቤት እርሻውንም ሎሌውንም ገረዱንም በሬውንም አህያውንም ከባልንጀራህ ገንዘብ ሁሉ ማናቸውንም አትመኝ። እግዚአብሔር በተራራው ላይ በእሳትና በደመናው በጨለማው ውስጥ ሆኖ በታላቅ ድምፅ እነዚህን ቃሎች ለጉባኤያችሁ ሁሉ ተናገረ። ምን አልጨመረም። በሁለቱም የድንጋይ ጽላቶች ላይ ጻፋቸው፣ ለእኔም ሰጣቸው። ተራራው በእሳት ሊነድድ ከጨለማ ውስጥ ድምፁን በሰማችሁ ጊዜ እናንተ የነገዶቻችሁ አለቆች ሽማግሌዎቻችሁም ወደ እኔ ቀረባችሁ፣ አላችሁም፣ እነሆ አምላካችን እግዚአብሔር ክብሩንና ታላቅነቱን አሳይቶናል። ከእሳቱም ውስጥ ድምፁን ሰምተናል። እግዚአብሔርም ከሰው ጋር ሲነጋገር ሰውየውም በሕይወት ሲኖር ዛሬ አይተናል። አሁን እንግዲህ ይቺ ታላቂቱ እሳት ታቃጥለናለችና ለምን እንሞታለን? እኛ የአምላካችን የእግዚአብሔር ድምፅ ደግሞ ብንሰማ እንሞታለን። ከሥጋ ለባሽ ሁሉ እኛ እንደሰማን በእሳት ውስጥ ሆኖ ሲናገር የሕያው አምላክን ድምፅ ሰምቶ በሕይወቱ የኖረ ማን ነው? አንተ ቅረብ፣ አምላካችን እግዚአብሔር የሚለውን ሁሉ ስማ። አምላካችን እግዚአብሔርም ለአንተ የሚናገረውን ሁሉ ለእኛ ንገረን፣ እኛም ሰምተን እናደርገዋለን። በተናገራችሁኝም ጊዜ እግዚአብሔር የእናንተ ቃል ድምፅ ሰማ። እግዚአብሔርም አለኝ፣ ይህ ሕዝብ የተናገሩህን ቃል ድምፅ ሰምቻለሁ። የተናገሩ ሁሉ መልካም ነገር ነው። ለነሱ ለዘላለም ለልጆቻችሁም መልካም ይሁንላችሁ ዘንድ እንዲፈሩኝ ሁል ጊዜም ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ምነው በሆነላቸው። ሂደህ ወደ ድንኳኖቻቸው ተመልሱ በላቸው። አንተ ግን በዚህ በእኔ ዘንድ ቁም፣
ርስት አድርጌ በምሰጣቸው ምድር ላይ ያደርጓት ዘንድ የምታስተምራቸውን ትእዛዜንና ስርዓቴን ፍርዴንም ሁሉ እነግርሃለሁ። እግዚአብሔር አምላካችሁ እንዳዘዛችሁ ታደርጉ ዘንድ ጠብቁ። ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ፣ በሕይወት እንድትኖሩ መልካም እንዲሆንላችሁ በምትወርሷትም ምድር ዕድሜያችሁ እንዲረዝም እግዚአብሔር አምላካችሁ ባዘዛችሁ መንገድ ሁሉ ሂዱ።